ሰላም ለእናንተ ይሁን የተወደዳችሁ የአጊዩስ ቻናል ተከታታዮች አኪያ ነኝ። ዛሬ ላነሳው የወደድኩት ቅዱስ የሆነውን በገና ነው። በገና የምንለው እንግዲህ በኢትዮጵያውያን ትውፊት ውስጥ ሁለት አይነት ያመጣጥ ታሪክ አለው ተብሎ ይነገራል። የመጀመሪያ የሆነው በራሱ በኢትዮጵያውያን የነበረ እንደነበረ አንዳንድ ጥናቶች በመጽሐፍ ቅዱሳችን በብሉይ ኪዳን በኦሪት ዘፍጥረት ምዕራፍ 4 ከቁጥር 19 ላይ እንደሚያሳየን አንድ በገነኛ በገናውን አንስቶ ከመደርደሩ በፊት ያደረጋቸው የሚገባ ነገሮች አሉ። የመጀመሪያው በገናችንን አክብረን ገናም ደግሞ በሰማይ ያለ የሚዘመርበት ምስጋና እንደሆነ ደግሞ ዮሐንስ ራእይ ላይ ተቀምጧል። ስለዚህ ሰማያዊው ነው የሆነ ዝማሬም ወይም አገልግሎት በምድር እንድንለማመድ ያደርገናል። ልጅ የልብ ምት ደግሞ ከ7.8 ወይም ደግሞ 60 ድግግሞሽ በላይ ምትጋ ካለው ጋር ከ50 እስከ 60 ባለው ውስጥ በመሆኑ ለሰው ልጅ ልብ ምት ላይ ቀረብ ማለቱ ለየት ያደርገዋል። ሌሎች የዜማ መሳሪያዎች እንደምናውቀው ጆሮች ሲሰማቸው በገና ደግሞ ለየት ባለ መልኩ ልብ ጋር ቀረብ ብሎ ለልብ መሰማቱ እንደ ሮያል ማጀስቲካል ሚውዚካል ኢንስትሩመንት ተብሎ ለተከበሩ ለመኳንንት ለነገስታት ተብሎ የሚወጣ ወር ተራ ባልሆነ ቀን የሚዘመርበት የዜማ ምሳሌ ያክል አፄ ቴዎድሮስን ብንመለከት እርጎዬ የምትባል በገና እንደነበራቸው ይነገራል።